በተለያየ ቦታ ሆናችሁ ይሄን ፕሮግራም የምትካፈሉ ወገኖች ሁሉ የጌታ ሰላም ለእናንተ ይሁን። ባለፉት ሳምንታት እየተከታተላችሁት እንዳለ በዚህ በሀገራዊ የንስሐ ፕሮግራም ላይ በተለያዩ ርዕሶች የእግዚአብሔርን ቃል እያካፈልን እንገኛለን። ዛሬ ከኔ ጋር የእግዚአብሔር መንግስት ኃላፊነት የሚለው በሚል ርዕስ ስር ስለ እግዚአብሔር መንግስት እና ስለኛ ኃላፊነት ደግሞ እንደዚሁ በተወሰነ ደረጃ ከእግዚአብሔር ቃል እንካፈላለን። አጭር ጸሎት አድርገን እንጀምር። አምላካችንና ጌታችን ቅዱስ እግዚአብሔር ሆይ እናመሰግንሃለን። በብዙ ምሕረትህ እየደገፍከን እያገዝከን ዛሬ ደግሞ ለዚህ ሰዓት ስላበቃህን ስምህ የተባረከ ይሁን። ጌታ ሆይ ቃልህን ልንካፈል በዚህ አለን። በተለያየ ስፍራ ሆነው ቃልህን የሚካፈሉ እግዚአብሔር ሆይ የቃሉ ባለቤት አንተ የቃልህን መንፈስ እንድትልክላቸው እግዚአብሔር ሆይ በዚህ ቃል ውስጥ አልፈ እንድትናገረን ለምድራችን ተሐድሶ ለህይወታችን ለግል ህይወታችን ለቤተሰባችን ለኢትዮጵያ ቤተክርስቲያን ተሐድሶ እንድታመጣ እንለምንሃለን። እግዚአብሔር ሆይ አንተ ስፍራ አይገድብህም፣ በሁሉም ስፍራ አለ። ስለዚህ ክብር ላንተ እንሰጣለን። ተርፎ ያለውን ጊዜያችንን ባርክልን በጌታችን በኢየሱስ ክርስቶስ ስም አሜን። እንደምናውቀው ስለ እግዚአብሔር መንግስት ስንነጋገር የእግዚአብሔር መንግስት በመጽሐፍ ቅዱስ ውስጥ በጣም ማዕከላዊ ስፍራ ያለው ጉዳይ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ በተደጋጋሚ ሲናገር ሲያስተምር የነበረው ስለ እግዚአብሔር መንግስት ነበር። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ብዙዎቻችሁ እንደምታስታውሱት መጥምቁ ዮሐንስም ከኢየሱስ ክርስቶስ በፊት የነበረ ጊዜ ሲናገር የነበረው የእግዚአብሔር መንግስት ወደ እናንተ ቀርባለችና ንስሐ ግቡ እያለ ነውና የእግዚአብሔር መንግስት ጉዳይ ማዕከላዊ አጀንዳ ነው ልላችሁ ነው። የእግዚአብሔር እንደው በሩቅ ያለ የማይታይ እና አብስትራክት የሆነ ጉዳይ አይደለም። በጣም ጥልቅ የሆነ ደግሞ በእግዚአብሔር ሐሳብ ውስጥ በቅርብ ያለ ነው። እሱን ጥቂት ማየት እንድንችል ከምንድን ነው የሚጀምረው? የእግዚአብሔር መንግስት ስንል ምንድን ነው እያልን ያለ ነው? አንዳንድ ጊዜ የእግዚአብሔር መንግስት ቤተክርስቲያን ናት ወይም የእግዚአብሔር መንግስት የተለየች ገና የምትመጣው ናት ወይስ እዚህ አለች? መጽሐፍ ቅዱስ እሱን ሲነግረን ሁለት ነገር አበክሮ ይነግረናል። የእግዚአብሔር መንግስት አለች፣ በመካከላችን አለች። ከክርስቶስ ኢየሱስ መምጣት ወዲህ ተገልጣለች የእግዚአብሔር መንግስት እና በክርስቶስ ኢየሱስ መምጣት ተገለጠች። ደግሞ በሱ ዳግም ምጽአት ፍጽምናዋን ታገኛለች። የስነ መለኮት ምሁራን ሲናገሩ የእግዚአብሔር መንግስት በመካከላችን ናት ደግሞም ትመጣለች ይላሉ። በእንግሊዝኛው now but not yet፣ አሁንም አለች ግን ደግሞ ተፈጽማ አላለቀችም እያሉ ይናገራሉ። ምን ማለት ነው? እና ዛሬ ካለን ከኛ ጋር ከቤተክርስቲያን ተልእኮ ጋር ምን ያገናኘዋል? እሱን ነው ጥቂት ለመናገር መሞክረው ዛሬ። የመጀመሪያ ጉዳይ ይሄ ነገር ከየት ነው የሚነሳው ስንል አንደኛው ነገር እግዚአብሔር የፍጥረት ዓለሙ ሁሉ ባለቤት ነው ማለት የእግዚአብሔር መንግስት አሁን ምድር ላይ ካለው ቁንጥር ተደርጎ ለእግዚአብሔር የተሰጠው ነገር አይደለም። ቢኮዝ ሁሉ የሱ ነው፣ ሁሉ በሱ ተፈጥሯልና ይላል። ከሆነውም ሁሉ ደግሞ ያለሱ የሆነ ምንም ነገር የለም። መጽሐፍ ቅዱስ በዕብራውያን መጽሐፍ ላይ ሲናገር ዓለማትን በፈጠረበት በልጁ ይላል። ደግሞ ገና ኦሪት ዘፍጥረት መጀመሪያ ላይ ደግሞ ስናይ እግዚአብሔር ሰማይ ይሁን አለ ሆነ፣ ምድር ይሁን አለ ሆነ፣ ውሃ ይሁን አለ ሆነ። የሆነው በሙሉ ከእግዚአብሔር ነው የሆነው። ስለዚህ የእግዚአብሔር ያልሆነ ነገር የለም። ስለዚህ ፍጥረት ዓለሙ በእግዚአብሔር ማንነት ላይ የተደገፈ ነው ማለት ነው። ግን ደግሞ በሌላ መልኩ የእግዚአብሔር መንግስት ስንል ከቤተ ክርስቲያን አውድ አንጻር ስንነጋገር የእግዚአብሔር ፈቃድ የሚፈጸምበት ሐሳቡ የሚከናወንበት ነው። ቀደም ብዬ እንዳልኳቸው የእግዚአብሔር መንግስት በመካከላችን ናት እና በክርስቶስ ኢየሱስ በኩል ደግሞ ቤተክርስቲያን የክርስቶስ ኢየሱስ ውክልና ይዛ በቤተክርስቲያን በኩል የእግዚአብሔር መንግስት ይፈጸማል፣ ይከናወናል። ደግሞም ኢየሱስ ክርስቶስ ዳግም በክብር በሚመለስበት ጊዜ ፍጽምናዋን ታገኛለች። ስለዚህ እኛ ክርስቲያኖች ልክ የምድር ዜግነት እንዳለን ሁሉ እንደዚሁም የእግዚአብሔር መንግስትም ዜጎች ነን ማለት ነው። በሁለት ዜግነት ውስጥ ያለን ሰዎች ነን። ሰዎች ስለሆንን ስጋ ለባሽ ስለሆንን ሁሉም ቦታ መገኘት ስለማንችልና የግድ ከአንድ ሀገር ከአንድ ስፍራ ከአንድ ህዝብ መውጣት ስላለብን የአንድ ሀገር ዜጎች እንሆናለን። ይሄ ምንም የሚገርም ጉዳይ አይደለም። የምድር ዜግነት አለን። ልክ እንደዚሁ ደግሞ በክርስቶስ ኢየሱስ በማመናችን እና የእግዚአብሔርን የበላይነት በመቀበላችን ደግሞ የእግዚአብሔር መንግስት ዜጎችም እንሆናለን።
ያም ሆኖ ግን እንደ ዋነኛ መገለጫችን ምንድነው ከተባለ ዋነኛ መገለጫችን እኛ የእግዚአብሔር መንግስት ዜጎች ነን። ለምን መንግስቱ ሁሉን ትገዛለች ተብሎ ተጽፏል። የእግዚአብሔር መንግስት ሁሉን ስትገዛ በምድር ላይ ያለውን ሁሉንም ነገር ማለት ነው። እና ልክ የምድር አገር እንዳለን ለምሳሌ ኢትዮጵያውያንን እዚህ ያለን እና እኛ ኢትዮጵያን እንደሆነን ወይም ኬንያዊ ወይ አሜሪካዊ ወይ ዳች ወይ የሆነ ነገር እንደሆነን ሁሉ የእግዚአብሔር መንግስት ዜጎችም ነን። የዕብራውያን ጸሐፊ እንደዚህ ብሎ ተናገረ። በዕብራውያን መጽሐፍ ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል፣ በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንደዚሁም ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን ይላል። ቅድም እንዳልኳችሁ የኢየሱስ ክርስቶስ ዳግም መመለስ ፍጹም የሆነን የእግዚአብሔር መንግስት መገለጥ ያሳያል። ግን ደግሞ ምድር ላይ ለተወሰነ ጊዜ በምንኖር ጊዜ የሆነ ሀገር እንሆናለን። ግን እኛ ማንነታችን ማን ነው? ለምሳሌ እንዴት የሁለቱን ይዘን መሄድ እንችላለን ሲባል እኛ ዋነኛ መገለጣችን ለእግዚአብሔር መንግስት ተገዢዎች ነን። ለእግዚአብሔር መንግስት ስንገዛ የእግዚአብሔር መንግስት ዜጎች ስንሆን የምድር ዜጎች መሆን ቀላል ነው የሚሆነው። ምክንያቱም የእግዚአብሔር መንግስት ሁሉን የምትገዛ ስለሆነች። እግዚአብሔር የፍጥረቱ ሁሉ ፈጣሪ ነው ብለናል። ጌታ ኢየሱስ ክርስቶስ እንደምታስታውሱት ለደቀ መዛሙርቱ አንድ ጊዜ ጌታ ኢየሱስ ክርስቶስን ጸሎት አስተምረን አሉት እና ጸሎት አስተምረን ብለው ሲጠይቁት ያን ጊዜ ምናልባት አይታችሁ እንደሆነ የጌታ ኢየሱስ ክርስቶስ ደቀ መዛሙርትና ዮሐንስ ደቀ መዛሙርት መካከል ውድድር ያለ ይመስላል፣ ፉክክር ያለ ይመስላልና የኢየሱስ ክርስቶስ ደቀ መዛሙርት መተው ምንድነው የሚሉት? ዮሐንስ ደቀ መዛሙርቱ እንዳስተማረ እስቲ አንተኛን ጸሎት አስተምረናል። ጸሎት ላስተምራቸው እና የጌታ ጸሎት ብለን የምንጸልየው ወይም ደግሞ አቡነ ዘበሰማያት የሚባለው አባታችን ወይ በሰማይ የምትኖር ስምህ ይቀደሳልና መንግስት ትምጣ፣ መንግስት ያንተ ናትና ደግሞ ትምጣ ብላችሁ ጸልዩ። በማቴዎስ ወንጌል ምዕራፍ 6 ላይ ሄዳችሁ ታገኛላችሁ። ጌታ ኢየሱስ ክርስቶስ በጣም አተኩሮ መንግስት ትምጣ አለ። ከዛ ደግሞ መንግስት ያንተ ናትና ቁጥር 13 ላይ እንደሱ የሚለው መንግስት ያንተ ናትና እና በብሉይ ኪዳንም ቢሆን በአንደኛ ዜና ምዕራፍ 29 ላይ ንጉሱ ሲናገር መንግስት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ ብሎ ይናገራል። እና ይሄን ስናይ ምንድነን እኛ የዚህ ሉዓላዊ የሆነ አምላክ መንግስት ዜጎች ነን። በክርስቶስ ኢየሱስ በማመናችን ልክ ሰው በምድር ላይ ከሁለት ሰዎች የሆነ ዜግነት ካላቸው በመወለዱ ዜግነትን እንደሚያገኝ እንደሚወርስ ወይም የሆነ ምድር ላይ በመወለዱ የዛን ምድር ዜግነት እንደሚቀበል እንደዚሁ በክርስቶስ ኢየሱስ አምነን በእግዚአብሔር መንግስት ዳግም በመወለዳችን የእግዚአብሔር መንግስት ዜጎች ነን። እሱ ምንም የሚጣስ ጉዳይ አይደለም። ጥያቄ ሊነሳ ይችላል። ታዲያ ምድር ነገስታት ምንድን ናቸው? ምድር ላይ በተለያየ ጊዜ የተነሱ ወደፊትም የሚነሱ ድሮም የተነሱ ምንድን ናቸው? የመጀመሪያው ጉዳይ ያለሱ ፈቃድ የሚነሳ የለም። መጽሐፍ ቅዱስ ይሄን ግልጽ ያደርጋል። ዳንኤል ታስታውሱ እንደሆን ንጉሱ ጋር ገብቶ ለንጉሱ የንጉሱን እንቆቅልሽ በፈታለት ጊዜ እንደዚህ አለው፣ እግዚአብሔር እኮ ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል፣ ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ፈልጋችሁ የትንቢተ ዳንኤል ምዕራፍ 2 ላይ ታገኙታላችሁ። እግዚአብሔር እንደሱ ነው። እግዚአብሔር ነው የሚሰጠው። ንጉሱን እኮ ነው የሚለው። ለአንተ ራሱ እኮ ጊዜ የሰጠህ እግዚአብሔር ነው እንጂ በራስህ አይደለም የወጣው። ወይ ንጉስ ልጅ ስለሆንክ ወርሰህ የምታገኘው ጉዳይ አይደለም። እንደገና እዛው ምዕራፍ ላይ ጌታ ኢየሱስ ክርስቶስ አንተ ንጉስ ሆይ የሰማይ አምላክ መንግስትን፣ ኃይልን፣ ብርታትንና ክብርን የሰጠህ የነገስታት ንጉስ አንተ ነህ። ግን ተሰጥቶህ ነው ያገኘኸው። ምን እያለው ነው? አንተ ራስህ የምትንቀሳቀሰው በዚህ ውስጥ ነው። ኦፕሬት የምታደርገው በእግዚአብሔር ሉዓላዊነት ውስጥ ነው። እና በኋላ ላይ ግን ከአንተ የሚበልጥ ንጉስ አለ ነው የሚለው እግዚአብሔር። ማነው? ዳንኤል ከአንተ የሚበልጥ ንጉስ አለ። እዛው ዝቅ ብሎ ቁጥር 47 ላይ እንደዚህ ይለዋል፣ ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢርንም ገላጭ ነው ብሎ ተናገረው። ንጉሱ ለእግዚአብሔር ለራሱ ዕውቅና ሰጠ። እዛ ምድር ላይ በዛን ጊዜ ከዛ ንጉስ የበለጠ ሰው የለም። ግን ንጉሱ ተነሳና ምናል የእናንተ አምላክ የነገስታት ሁሉ ጌታ ነው አለ። እኔ ራሴ ለሱ ነው ተጠሪነቴ። እና
ዳንኤል እሱን ይናገራል። ለዚህ ነው አዲስ ኪዳን ላይ ስናይ እሺ እንዴት እንኖር የእግዚአብሔር መንግስት ዜጎች ነን ብለን እዚህ ያለውን ነገር በሙሉ እንደፈለግን ነው አይ ነፍስ ሁሉ ለበላይ ካሉ ባለስልጣናት ሊገዛ ይገባል ይለናል። የእግዚአብሔር መንግስት ዜጎች መሆናችንን ከተቀበል እሱን ይነግረናልና ይሄ በጣም በተደጋጋሚ የሚጠቀስ ጥቅስ ነው። በሮሜ መጽሐፍ ምዕራፍ 13 ላይ ያለ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ ይላል። እንዴት አድርገን እንኖር? ምንድነው ኃላፊነት? አይ ምድር ላይ መስራት የሌለው በቃ እግዚአብሔር ነው የማይታይ እግዚአብሔር ነው እንደፈለኩ እኖራለሁ ማለት አይቻልም። በዚህ ዘመን ላሉትም ለሚመጡትም በፊት ለነበሩትም የሰጠው እግዚአብሔር ነው። ያለ እግዚአብሔር ፈቃድ የመጣ የለም ይላል መጽሐፍ ቅዱስ። ባይዘወይ ሲናገር አንዱ በጣም የሚያስገርመው ነገር አይደለም ወደ ንግስና መምጣት አይደለም ወደ ከፍታ መምጣት ያለሱ ፈቃድ የበላ ደስ ብሎት ተስተላን የቀመሰ ማን ነው ብሎ ይናገራልና ይሄ ትልቁ ምድርን ማስተዳደር ሌላ ጉዳይ ነው። እንደ ግል እንጀራ ምሳ መብላት ያለሱ ፈቃድ አይሆንም። ታዲያ እኛ ምንድነው ኃላፊነታችን? ይሄ እግዚአብሔር መንግስቱን ይሄን የሚያረከው ነው። እግዚአብሔር መንግስት ካለች ምንድነው እግዚአብሔር የሚፈልገው? የኛስ የቤተክርስቲያን ድርሻ እንዳልኳችሁ ቤተክርስቲያን አንዱ ኃላፊነቷ በምድር ላይ የዚህ የእግዚአብሔር መንግስትን ወክልና ይዛ የእግዚአብሔር መንግስት ወኪል መሆን ነው። ምን ማለት ነው? የእግዚአብሔር መንግስት ወኪል ነኝ ስንል የእግዚአብሔር ፈቃድ በቤተክርስቲያን ውስጥ ይተላለፋል። ቤተክርስቲያን የእሱን ፈቃድ አስፈጻሚ አካል ናት ማለታችን ነው። እና አንዱ ሁሌም ልናስበው የሚገባ በቤተክርስቲያን ውስጥ ያለን ሰዎች እግዚአብሔርን እናመልካለን የምንል እናገለግላለንም የምንል ሰዎች አንዱ በጣም ልናስበው የሚገባ ነገር ኦኬ የምናገለግል ከሆነ እግዚአብሔርን የምናመልክ ከሆነ በቤተክርስቲያን ውስጥ በአንደኛ ደረጃ ሊፈጸም የሚገባው እግዚአብሔር ፈቃድ ነው ማለት ነው። የሌላ ማንም ፈቃድ ገዢ ሊሆን አይችልም። የሱ ነው ገዢ ሐሳብ የእግዚአብሔር ነው። ለምን ከተባለ ምድርና ሞላዋ የእግዚአብሔር ናት እና ይሄ እግዚአብሔር ደግሞ ፍጥረት ዓለሙን ራሱ በዘረጋው ስርዓት ራሱ በዘረጋው አሰራር ማስተዳደር ይፈልጋል። እና መዝሙረኛው ንጉስ ዳዊት ሲዘምር በመዝሙር 89 ቁጥር 11 ላይ እንደዚህ ይላል፣ ሰማያት ያንተ ናቸው ምድርም ያንተ ናት፣ ዓለምንና ሞላውን አንተ መሰረትህ። ያንተ ነው እና እንደፈለክ ነው ማድረግ የምትችለው። ማንም ሰው የኔ ነው ሊለው የሚችል የለም። የምድርም አለቆች ቢሆኑ የምድርም ነገስታት መሪዎች ቢሆኑ ይሄን የእግዚአብሔርን ንብረት የሆነችን ምድር የእግዚአብሔር ንብረት የሆኑትን ሰዎች በውስጡ ያሉትንም አካላት በሙሉ በውክልና የሚያስተዳድሩ ናቸው። እና ይሄንን ስናስብ ማንም ሰው የኔ የሚለው ከሌለ ሰዎችን ሁሉ እኩል ያደርገናል ማለት ነው። በቃ በሰዎች መካከል መበላለጥ የለም እያልኩ አለ፣ በተፈጥሮ ግን የለም። ሁኔታዎች ያን መበላለጥ ያመጣሉ። ይሄ እያየን ያለ ነው። ሰው ሰራሽ ነው። በሰዎች መካከል ያለው መበላለጥ ሰው ሰራሽ ነው። አንዳንዱ በሰዎች ብርታትና በሰዎች ድካም፣ አንዳንዱ ተግቶ በመስራትና ባለመስራት፣ ሌላው ጊዜ አጀግኖት በጊዜና ጊዜ የተነሳበት በመሆን፣ ሌላው ሰዎች ሲስተምን ለራሳቸው አሰራር ለራሳቸው እንዲሆን አድርገው በመዘርጋት በእነዚህና በመሳሰሉት አሁን ባልጠቀስኳቸው መንገዶች በሰዎች መካከል ልዩነት ይኖራል። ግን ሰው በሰውነቱ በሰብአዊነቱ ግን ካየነው ልዩነት የለም። ለምን? ሁሉንም እግዚአብሔር ነው የሰራው። ሌላ ማንም የሰራው ሰው የለም። ታውቃላችሁ ዕቃዎች ስንገዛ አገላብጠና የት ነው የተሰራው ምናምን እንላለን። የሆኑ ዕቃዎች ላይ የሆኑ ሀገሮች በቃ ተወዳጅ ይሆናሉ። ለምሳሌ በእኛ ሀገር የተለመደ ነገር መኪና ሰዎች ቢገዙ እስከ ቅርብ ጊዜ ድረስ የጃፓን መኪኖች ይባላል። ከጃፓን የበለጠ እኮ ጠንካራ አለ። ግን በእኛ አውድ ውስጥ የጃፓን በቃ ጥሩ ነው፣ መጠነኛ ዋጋ ያላቸው ግን ደግሞ ረዘም ያለ ጊዜ የሚያገለግሉ ሜካኒኮች ያላቸው ስፔር ፓርታቸው የሚገኝ የጃፓን የሆነ ሀገር ሲባል አረ ያልታወቀ ነው ይባላል። ደግሞ እኮ ከጃፓንም ጠንከር ያሉ በጀርመን የተሰሩ ምናምን የሚባሉ አሉ። ልብስም ስንገዛ ይሄ እንትን ነው ይሄ እዛኛው ሀገር ነው እንላለን። ወንደሱ ልክ እንደሱ ሰውን ስናይ ሜዲን ቢባል ሜዲን እግዚአብሔር
ከሱ ውጭ የሆነ ሰው የለም። እና እንደሱ ከሆነ ምንድነው ሁሉም እኩል ነው። ቤተክርስቲያን አንዱ ልታሳይ የሚገባው ነገር የሰው ሁሉ የፍጥረት ዓለሙ ሁሉ እኩልነት የሰብአዊነት ማሳያ መድረክ መሆን አለባት። ቤተክርስቲያን ይሄን ማድረግ አለባት። ቢያንስ በቤተክርስቲያን ውስጥ ሰው አንዱ ከሌላው በማንነት የመብለጥ ወይም የማነስ ጉዳይ እንዳይኖር ማሳያ መሆን ትችላለች። ለምን ከተባለ እግዚአብሔር ሁሉንም መስራት ብቻ አይደለም፣ ሁሉንም ያለ አድሎ የሚያስተዳድር አምላክ ነው። ቅድም በጠቀስነው መዝሙር 89 ቁጥር 14 ላይ እንደዚህ ይላል፣ የዙፋንህ መሰረት ጽድቅና ፍርድ ነው፣ ምህረትና እውነት በፊትህ ይሄዳሉ ይላል። እነዚህ አራት ነገሮች ናቸው። የዙፋንህ መሰረት ጽድቅና ፍርድ ነው። በቃ አታደላም ማለት ነው። ለዚህ ነው የተደላደልከው። ግን ደግሞ እንደዚሁ እውነትም ደግሞ ምህረትም በፊትህ ናቸው። እግዚአብሔር ፍጥረት ዓለሙን በሙሉ መስርቷል። ደግሞ ፍጥረት ዓለሙን ያለ አድሎ ያስተዳድራል። ቢኮዝ የዙፋኑ መሰረት ጽድቅና ፍትህ ነው። እግዚአብሔር የጽድቅ አምላክ ነው። እንደሱ ከሆነ ቤተክርስቲያን የጽድቅ ማዕከል መሆን አለባት ማለት ነው። እና በመድር ላይ ፍትህና ጽድቅ እንዲሆን እግዚአብሔር ሕግን መጀመሪያ የሰጠው ባይዘወይ ሰዎች እየተከታተሉ አንዱን ሌላው መቅጫ ሳይሆን ሰዎች ተከባብረውና ተስማምተው መሄድ እንዲችሉ ነው። ያን ጊዜ ለምሳሌ የሚበደሉ አካላት ነበሩና እግዚአብሔር እነሱን የመበደል ጉልበት ያላቸው ጊዜ ያላቸው ሰዎች እንዳይበድሏቸው ምን ብሎ ተናገረ? ለሙሴ ሕግን ሲሰጥ ዘሌዋውያን ምዕራፍ 24 ቁጥር 22 ላይ እንደዚህ አለ፣ እኔ እግዚአብሔር አምላካችሁ ነኝና። እሺ አምላካችን ከሆንክ ምን ይሁን? እግዚአብሔር ነው የሚለው። እኔ እግዚአብሔር አምላካችን፣ እሺ ምን እናርግ? አምላካችን ነው ምን እናርግ ሲሉት፣ ለመጻተኛና ለሀገር ልጅ አንድ አይነት ሕግ ይሁንላችሁ። ይሄኛው የሀገር ልጅ ነው ይሄኛው መጻተኛ ነው ብላችሁ አታዳሉ። ለምን? እኔ እግዚአብሔር ነኝ፣ ሁለቱም የኔ ናቸው። ስለ እግዚአብሔር መንግስት ስናወራ በቤተ ክርስቲያን ውስጥ ብቻ አይደለም እኮ እግዚአብሔር መንግስት። በቤተ ክርስቲያን ውስጥ እና ከቤተ ክርስቲያን ውጪ ያለው ልዩነቱ ምንድነው? በቤተ ክርስቲያን ውስጥ ያሉ ሰዎች ለእግዚአብሔር አምላክነት ለእግዚአብሔር ንግስና እውቅና ሰጥተው ተገዝተው ይኖራሉ። ከቤተ ክርስቲያን ውጪ ያሉት ለእግዚአብሔር እውቅና ለመስጠታቸው እንጂ ሌላ ስሪት አይደሉም። እነሱም እግዚአብሔር ናቸው። ስለዚህ ለምሳሌ እግዚአብሔር በመንግስታት በኩል ለሁሉም ፍትህና ጽድቅ እንዲሆን ሲፈልግ ከቤተ ክርስቲያን ውጭም የሌላ እምነትም ሰዎች እነሱ በእግዚአብሔር ፍትህ እንዲዳኙ ስለሚፈልግ ነው። እግዚአብሔር አንድም ይሄ የሲቪል መንግስት ያለው ወይም ደግሞ የዓለማዊ መንግስት ስርዓት ያለው ከደጅም ያሉት የእግዚአብሔር ስለሆኑ ነው። አይደለም ሰዎች ጋራና ሸንተረሩ ወንዙና ሐይቁ ሁሉ የእግዚአብሔር ነው። እግዚአብሔር እኔ እግዚአብሔር አምላካችሁ ነኝ እና መበዳደል አይኖር መሃላችሁ። የመለኮትነቴ አንዱ ማሳያ ይሄ ነው። ጽድቅ ነው አንዱ ማሳያ። አንድ አይነት ሕግ ይሁንላችሁ። ከሌላ ሀገር የመጣው አዎ ከሌላ ሀገር የመጣው ለምን እንዴ የኔ ነው። እግዚአብሔር ነው እንደሱ ያለው የኔ ነው እኮ። ይሄ እኮ የኛ ሀገር ነው። ልክ ነው የእናንተ ሀገር ነው። እናስ ግን አትበድለው። በሰዎች መካከል መበላለጥም ሆነ መድሎ እንዳይኖር እግዚአብሔር ይፈልጋል። ስለዚህ አንድ አይነት ሕግ ይኑርላችሁ እና በየጊዜው እግዚአብሔር በነቢያት በኩል በኢየሱስ ክርስቶስ በኩል ከዛ በሐዋርያት በኩል ይሄንን ያስታውሳል። ሰዎች ሁሉ በተለይም እነዚህ ለጥቃት ተጋላጭ የሆኑ የማህበረሰብ ክፍሎች እንዳይጋለጡ እግዚአብሔር ያሳስባል። ይሄንን ምናልባት አንዱ በዚህ የንስሐ ጊዜ እኔ ምናልባት አንዱ ንስሐ ልንገባበት የሚገባ ጉዳይ ራሳችንን መፈተሽ ነው። እንደ ቤተ ክርስቲያን ሪሊ እኛ የዚህ እግዚአብሔር ማንነት ማሳያ ሆነናል። ቤተ ክርስቲያን የእግዚአብሔር መንግስት ምድራዊ መገለጫ ሆናለች ወይ? ከሆነች እሰየው፣ እግዚአብሔር ይመስገን። ሰዎች ቤተ ክርስቲያን መጥተው ማረፍ ከቻሉ እሰየው። መጥተው ግን ማረፍ ካልቻሉና ቤተ ክርስቲያን የእግዚአብሔር መንግስት መገለጫ መሳሪያ ካልሆነች ግን ወገኖች ንስሐ ያስፈልገናል። ንስሐ ስንል ደግሞ እስከዛሬ ላጠፋነው ነገር ይቅር በለን ካሁን ወዲያ ግን እንደሱ አንሆንም ብለን ቤተ ክርስቲያን እንደገና ራሷን ሪስቶር አድርጋ የእግዚአብሔር መንግስት ማሳያ ሆናል። እኔ ጋር ስትመጡ ሁላችሁ እኩል ናችሁ። እኔ ጋር ስትመጡ እንደሱ ማለት ያለብን ይመስለኛል። እንደሱ ማድረግ ያለብን ይመስለኛል። እግዚአብሔር ቤተክርስቲያንን ለዚህ ጉዳይ ይጠራታል እና አንዱ ልናደርግ የሚገባን ጉዳይ የዚህ የእግዚአብሔር ማንነት ማሳያንን ከሱ ወርደን ከሆነ ግን በጣም እግዚአብሔር ያዝናል። እንዳልኳችሁ እግዚአብሔር ነው
ሲናገር አንድ አይነት ይሁንላችሁ። እሱ ብቻ አይደለም፣ ሌላ ቦታ ላይ ሲናገር ድሃውን አትበድለው ይላል እግዚአብሔር። የሚገርማችሁ እግዚአብሔር ፍጥረት ዓለሙን ሁሉ በንጽህናና በጽድቅ ማስተዳደር እንደሚፈልግ አንዱ ማሳያ ምንድነው? እስራኤላውያንን ከሰጣቸው ሕግ አንዱ ባረሳችሁ ጊዜ አለ አርሰው ምንድነው በሚያጭዱበት ጊዜ ተውላቸዋል። ይሄ ቃርሚያ የሚባለውን ተውላቸው በመካከላቸው ያሉና ሳታጭደው ከሄድክ ተመልሰህ አትጨደው። ለምን? በመካከል ያለ የሰው ሀገር ሰው መሬት የሌለው ድሃ፣ የድሃ ልጅ ወላጆቹ የሞቱበት፣ መበለት የሆነች ባሏ የሞተባት እነዚህ ሰዎች በመካከል ሆነው እንዳይቸገሩ ይሄን አድርግላቸው። ለምን? ምድር ከጊዜ ወደ ጊዜ ፍትህ እየጎደለባት ነው ያለችው። እግዚአብሔር እስራኤላውያንን ተጠንቀቅ፣ ለነዚህ ሰዎች ተጠንቀቅላቸው፣ እንዳትነካ መልሰህ። ሌላ ቦታ ላይ ድሃውን አትበድለው ይላል እግዚአብሔር። ሁሉም በሱ ፊት ምድር ላይ ባለው ልዩነት በእግዚአብሔር ፊት ልዩነት እንዳያመጣ የምድሩ ልዩነት እግዚአብሔር ድሃ የሆነውን አትበድለው። ለምን? አንድ ቦታ ላይ እንደዚህ ይላል፣ እግዚአብሔር እንዳያዝን ደግሞ ነገ ተመልሶ ለሱ እንዳይቆረቆር ድሃ እንዳያለቅስብህ ይላል። በብሉይ ኪዳን ዘመን የነበሩ ነቢያት ከጻፉት መልእክቶች አንዱ በድሃ ላይ አድሎ አታድርግ። ለምን? ድንገት ያለቀሰብህ እንደሆን ከዛስ ለቅሶውን እግዚአብሔር የሰማ እንደሆን እግዚአብሔር ይፈርድብሃል። እግዚአብሔር ይፈርድብሃል። ስለዚህ ይሄንን የሚለው እግዚአብሔር በብሉይ ኪዳን ቢሆን ከእስራኤል አውድ ወጥቶ ከቤተ መቅደሱ ስርዓት አውድ ወጥቶ በደጅ ላሉት እና መኮንን ለተባሉት መኳንንት ለተባሉት ነው እግዚአብሔር የሚናገረው። እና እግዚአብሔር እሱ ቤተክርስቲያንም ቢሆን ቢያንስ ቤተክርስቲያን ሰው መጥቶ የሚያርፍባት ስፍራ እንድትሆን ያስፈልጋልና ያ ካልሆነ ወገኖች እግዚአብሔር ጥሩ ጊዜ እየሰጠን ይመስለኛል። ትንቢተ ሚክያስ ላይ እግዚአብሔር ሲናገር ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ የሚፈልገው ምንድነው? እግዚአብሔር ከኔ የሚፈልገው መልካምን ፍትህን ታደርግ ዘንድ አይደለም እንዴ? ከአምላክ ጋር በትህትና እንድትሄድ አይደለም እንዴ እግዚአብሔር የሚፈልገው? እሱን አይደል የፈለገው እግዚአብሔር? እና እሱን ነው እንዴ? አዎ ቀንበርን እንዳታከብድ ነው እንጂ እግዚአብሔር የጾም ጸሎት እኮ ጥማት የለበትም። ስለ ጾምክና ስለ ጸለይክ እግዚአብሔር በስመ አብ ጿሚዎች መጡ አይልም፣ ደሱ አይልም። እንዳልኳችሁ ከጊዜ ወደ ጊዜ ምድራችን ፍትህ እየጎደለባት ነው ያለችው። ከጊዜ ወደ ጊዜ የእግዚአብሔር መንግስት መልኳ እየጠፋ ነው ያለው እና ሰዎች ጉልበት ያላቸው ሰዎች አቅም ያላቸው ሰዎች ፍርድን ለራሳቸው እንዲመች አድርገው እያስተካከሉ ነው የሚዘረጉት። የዚህ ፍትህ ማዕከል እነሱ የሚዘረጉት ማዕከሉ ሰው ነው። የእግዚአብሔር ፍትህ ማዕከል ግን እግዚአብሔር ነው። እነዚህ ሰዎች ለእግዚአብሔር የተለየ ስፍራ የላቸውም። የነሱ ማዕከላዊ ስፍራ ያለው ሰው ጋር ነው እና ፍትህ ጠፋ የሚባለው ፍርድ ተዛባ የሚባለው የተነቃባቸው ጊዜ ብቻ ነው እንጂ በራሱ ውስጡ ታይቶ እሴት ጠፋ አይደለም የሚባለው። እግዚአብሔር ግን እንደሱ አይደለም። እንደምታውቁት ገንዘብ፣ ጉልበት፣ ዝና የመሳሰሉት በዚህ ምድር አስተዳደር ላይ ትልቅ የሆነ የራሳቸው ሚና ይጫወታሉ። በእግዚአብሔር ፊት ግን እንደሱ አይደለም እና ምን እናድርግ? ጥቂት ነገሮችን ለመናገር ሞክራለሁ። ያልኳችሁ ቤተክርስቲያን ብዙ መልክ ሊኖራት ይችላል። እኔ በጣም አተኩሬ የተናገርኩት ግን የእግዚአብሔር መንግስት ስርዓት አስፈጻሚ ናት የሚለው ነውና እንዴት ታስፈጽም ቤተክርስቲያን? አንዱ ማድረግ የምትችለው ድምጽ ለሌላቸው ድምጽ ትሁናቸው። መጽሐፍ ቅዱስ እንደሱ ይላል። በመዝሙር 41 ከቁጥር 1 እስከ 3 እንደዚህ ይላል፣ ለችግረኛና ለምስኪን የሚያስብ ምስጉን ነው። ምን እያልክ ነው? እሱን እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታ ጊዜ ያነጥፍለታል። ምን ስላደረገ? ለችግረኛና ለምስኪን ስላሰበ። በቤተ ክርስቲያን ያለን ሰዎች ተውት ሌላውን፣ በመሐከላችን ያሉትን ችግረኞችና ምስኪኖች ብናስብ እንኳን ማለት እኮ ነው
የጥንት ቤተክርስቲያን የሐዋርያት ሥራ መጽሐፍ ላይ ደን ስናነብ ያላቸውን ሁሉ እየሸጡ በሐዋርያት እግር ስር ያስቀምጡት ነበር። ሐዋርያትም ለእያንዳንዱ እንደሚያስፈልገው በመጠን ይሰጡት ነበር። ምግባቸውን በብዙ ደስታ ይበሉ ነበር፣ እግዚአብሔርን ያመልኩ ነበርና በሰው ሁሉ ፊት ሞገስ ነበራቸው። ምንድነው ያቺ አዲሲቱ ቤተክርስቲያን አዲስ የለውጥ ማህበረሰብ ሆነች እና ደጅ ያሉ ሰዎች እነሱ መሃል የሌለ አንድነት፣ እነሱ መሃል የሌለ አዲስ ግንኙነት ተፈጠረና እነዚህ ሰዎች ወደ እነሱ ይጨመር። በአንድ ቀን 3000 ሰው፣ በአንድ ቀን 4000 ሰው የሚጨመረው ወዶ አይደለም። አማራጭ ማህበረሰብ መሆን ስለቻለች ነው ቤተክርስቲያን። አማራጭ ማህበረሰብ ኦልተርኔቲቭ ሶሳይቲ ደሱ ሆነች ቤተክርስቲያን። እና እግዚአብሔር እንደዚህ ያለ ለችግረኛና ለምስኪን ቢያስብ ዛሬ ያለን ሰዎች ማለት ምስጉን የሚለውን ሲተነትነው የመጀመሪያ ጉዳይ ጥበቃ አለው። በቃ ከችግረኛ ጋር ስለቆመ አቅም ያለው መጥቶ ልደቁ ሰው ቢል እግዚአብሔር በጠላቶቹ እጅ አሳልፎ አይሰጠው። እግዚአብሔር ይቆምለታል። ለምን? ለችግረኛ እግዚአብሔር ለፈጠረው ሰው ቆሞለታልና የእግዚአብሔርን ስራ ስለሰራ እግዚአብሔር እሱን ስራ ይሰራለታል። ቢያመው እንኳን እግዚአብሔር በደዌው ቀን ይረዳዋል እና አልጋውን ያነጥፍለታል። እግዚአብሔር ከሰማይ ወርዶ መቼም አልጋ ያነጥፍም፣ ግን በቃ እግዚአብሔር እሱን ደግሞ በተራው የሚያግዙት ሰዎች ያስነሳለታል። ለምንድን ነው እግዚአብሔር ይሄን የሚያደርገው? ለችግረኛ ስለረዳ። ሌላ ቦታ ላይ ለድሃ የሚሰጥ ይላል አይደል? ለእግዚአብሔር ያበድራል። ድሃ መመለስ ስለማይችል እግዚአብሔር ያ ሰው ለድሃ የሰጠውን ቆጥሮ እኮ አይደለም፣ ያ ሰው የሚያስፈልገው ቀን እግዚአብሔር ጣልቃ ይገባል በህይወቱ። እና እግዚአብሔር ይሄን ያደርጋል። ደግሞ ለምንድን ነው እንደዚህ የሆነው? እኛም እንደዚሁ ነበርና እንዳልኳችሁ ቤተክርስቲያን የመጣን ሰዎች እውነት በራልን የምንል ሰዎች የጌታ ብርሃን ስለበራልን እንጂ እንደው የተለየ አዋቂዎች እኮ ስለሆነን አይደለም። እንደሱ አይደለም። በቃ እግዚአብሔር ስለራራልን ነው ይሄ መጽሐፍ እንዲገባን የሆን ነው። ይሄ እውነት፣ ይሄ ጸጋ እንዲገለጥልን የሆን ነው። እንደዚሁ ነው። ቅድም የጠቀስኩላችሁ ጥቅስ አለ። እርሻ ባረሳችሁ ጊዜ ስታጭዱ ፈጽማችሁ አትጨዱት። በመሃል ያለ ችግረኛ፣ መበለቲቱ፣ ድሃ፣ አገር የሌለው መጻተኛው እንዲበላ ተውለት ያለው እግዚአብሔር። ለምንድን ነው የምተውለት? እኔ አርሼ ቢል እግዚአብሔር እንደዚህ ይላል፣ እናንተ በግብፅ ሳላችሁ ስደተኞች ነበራችሁ። ኦሪት ዘጸአት ምዕራፍ 22 ከ21 እስከ 24። እንደዛ ስለነበራችሁ አንተም ስደተኛውን አትበድለው፣ ግፍም አታድርግበት። መበለቲቱና ድሃ አደጎቹን አታስጨንቋቸው። ቅድም የነገርኳችሁ ብታስጨንቋቸውና ወደ እኔ ቢጮሁ እኔ ጩኸታቸውን ፈጽሞ እሰማለሁ። የማይሰማ ይመስለናል አይደል? ድሃ ሲበደል እግዚአብሔር ይሰማል። እግዚአብሔር የተባረከ ይሁን። ይሰማል እግዚአብሔር። እና እሰማለሁ ብቻ አይደለም፣ ቁጣዬም ይጸናባችኋል፣ በሰይፍም አስገድላችኋለሁ። ሚስቶቻችሁም መበለት፣ ድሆች ልጆቻችሁም ድሃ አደጎች ይሆናሉ። ለምን? የኔን ሰዎች ስለነካችሁ፣ የኔን መንግስት ስርዓት ስላዛባችሁ። እግዚአብሔር እንደሱ ብሎ ይናገራልና እና ቤተክርስቲያን ይሄንን እንድታደርግ እግዚአብሔር ጥሪ ያደርጋል። ይሄ ጥሩ አጋጣሚ ይመስለኛል። ምድራችን ከምን ጊዜው የሚልቅ ጸሎት ትፈልጋለች። ከምን ጊዜው የሚልቅ የቤተክርስቲያንን ጣልቃ ገብነት ትፈልጋለች። ቤተክርስቲያን መሳሪያዋ በደጅ እንዳሉት የጦር መሳሪያ ወይም ፖለቲካ ወይም ምናምን አይደለም። መሳሪያዋ ምንድነው? አንደኛ የእግዚአብሔር ቃል ነው። ሌላው ወደ እግዚአብሔር መጮህና መጸለይ ነው። ግን እሱ ብቻ በቂ አይደለም። ሶስተኛ ቤተክርስቲያን እንደ ቃሉ የኖረች አማራጭ ማህበረሰብ መሆን። ቤተክርስቲያን ይሄን ነው ማድረግ ያለባት። እና እግዚአብሔር እንደሱ መሆን እንድንችል ይርዳን። በዚህ የጸሎት ሰሞን እዚህ ሀገራዊ ንስሐ ጊዜ ትልቁ ምኞቴ ለሁላችንም በቃ መጸለያችን እንዳለ ሆኖ መጮሃችን እንዳለ ሆኖ ልክ ከሱ ጋር አብረን ደግሞ በእግዚአብሔር ፊት ማንነታችን ማስተካከል፣ በእኛ መካከል ያሉ በደሎችን ማስወገድ፣ የደጁን እሺ ያቅተን በእኛ መካከል ያለ የእግዚአብሔር መንግስት ነጸብራቆች ነው። እግዚአብሔር ለሱ ይርዳን። አጭር ጸሎት አድርገን ጨርስ። አምላካችንና ጌታችን ቅዱስ እግዚአብሔር ደግመን ወደ ዙፋንህ እንቀርባለን። ስለ ቃልህ እናመሰግናለን። ቸር አባት እግዚአብሔር ሆይ ቃልህ ይሰራል፣ ይተክላል፣ ይነቅላል፣
ያበጃል፣ ያፈርሳል። ዛሬ እንለምንሃለን እግዚአብሔር ሆይ ቃልህ በምድራችን ሕያው ሆኖ ይንቀሳቀስ። መተከል ያለበት ከቃልህ ጉልበት የተነሳ ይተከል። መነቀል ያለበት ይነቀል። መገንባት ያለበት ይገንባ። የሚፈርሰው ይፍረስ። ቤተ ክርስቲያንን በዚህ ባርክ፣ ቅዱሳንን በዚህ ባርክ። እግዚአብሔር ሆይ ለኢትዮጵያ ሰላም ይሁንልን፣ ለኢትዮጵያ ተሐድሶ ይምጣል። እግዚአብሔር ሆይ ለምድራችን ለዘመናት የምንናፍቀው ሰላም፣ እርቅ፣ ብልጽግና ይገለጥልን። ቤተ ክርስቲያን የዚህ ማሳለጫ ማዕከል ትሁን። ስለ ቃልህ ክብር ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ